ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው መስከረም 8 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮዎቹን ላይክ ሼር በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን እናቀርባለን። ወደ ቪዲዮ እንሂድ። መልካም ጊዜ። ዕረፍቱ ለዘካርያስ ካህን። መስከረም 8 በዚች ቀን የዓመቱ ወሮች መቁጠሪያ የሚሆን የመጀመሪያ ኮከብ ይወጣል። ይኸውም መናዝ የሚለው የ12 ወር ኮከቦች ከእልሃመል እስከ ሁት ያሉ መገብተ አዋርህ አሉ ምግብ ናቸው። ፈጽሞ በዚች ቀን እንደገና አንድ ብለው የሚጀምሩት ነው። በዚችም ቀን የበራኪዮ ልጅ ካህንና ነቢይ የሆነ የከበረ ዘካርያስ በንጉሥ ሄሮድስ እጅ በሰማዕትነት አረፈ። ይህም ካህን ስለ ልጁ ዮሐንስ መወለድ የመላእክት አለቃ ቅዱስ ገብርኤል በነገረው ጊዜ ነገሩን አምኖ አልተቀበለም። ስለዚህም ሕፃኑ እስኪወለድ ዲዳ ትሆናለህ አለው። በተወለደም ጊዜ አንደበቱ ተፈቶ እግዚአብሔርን አመሰገነው። የልጁንም ስም ዮሐንስ ብሎ ጻፈ። እርሱና ሚስቱ በእግዚአብሔር ሕግ ያለ ነቀፋ የጸኑ ደጎች እንደሆኑ የከበረ ወንጌል ስለዚህ ምስክር ሆኗል። ክብር ይግባውና ጌታችን ክርስቶስም በተወለደ ጊዜ ሊሰግዱለት የጥበብ ሰዎች መጡ። ሄሮድስም ስለ መንግስቱ ፈራ፣ ደነገጠ። ስለዚህም ጭፍሮቹን ልኮ በይሁዳ ሀገር የቤተልሔምንና የገሊላን ሁሉንም ሕፃናት ዕድሜያቸው 2 ዓመት የሚሆናቸውንም ከዚያም የሚያንሱትን ገደላቸው። ሰነፍ የሆነ ሄሮድስ ክርስቶስን ከሕፃናት ጋር እንደሚገድለው አስቦ ነበርና። ከዚህም በኋላ የእግዚአብሔር መልአክ ለዮሴፍ በሕልሙ ተገልጾለት ስላዘዘው ጌታችን ሕፃኑንና እናቱን እመቤታችንን ድንግል ማርያምን ይዞ ወደ ግብፅ አገር መጡ። ኤልሳቤጥ ግን ሕፃኗን ዮሐንስን ይዛ ወደ ዱር ወጣች። ወደ ሲና በረሃም ሸሸች። በዚያም ሕፃኑን እያሳደገች 7 ዓመት ኖረች። ከዚያም በኋላ እርሷ አረፈች። ሕፃኑም በመምህርነት ለእስራኤል እስከሚገለጥበት ጊዜ ድረስ በበረሃ ውስጥ ብቻውን ኖረ። ሕፃናትንም ከገደላቸው በኋላ ዮሐንስ ክርስቶስ እንደሆነ ሄሮድስ አሰበ፣ ተጠራጠረ። አባቱ ከዘካርያስ ዘንድ ሕፃኑን ይሹ ዘንድ ወታደሮችን ላከ። ዘካርያስም ሕፃኑ ያለበትን ወይም እናቱ ያለችበትን እኔ አላውቅም አለ። ሄሮድስም ልጅህን ካላመጣህልኝ እኔ እገድልሃለሁ አለው። ዘካርያስም ከእርሱ ዛቻ የተነሳ አልፈራም። ወታደሮችንም አዞ በቤተ መቅደሱና በመሠዊያው መካከል ገደሉት። ክብር ይግባውና እግዚአብሔርም ሥጋውን ሰወረ፣ ደሙ ግን እንደ ደንጊያ ሆነች። ካህናቱና ሕዝቡ እንደ ልማዳቸው ለጸሎት በመጡ ጊዜ ከካህናት አንዱ ወደ ቤተ መቅደስ ውስጥ ገባ። የረጋ ደምን አገኘ። ከመሠዊያውም እንዲህ የሚል ቃልን ሰማ። እነሆ የበራኪዮ ልጅ ዘካርያስ ተገደለ፣ የሚቀበልም እስኪመጣ ደሙ ስትጮህ ትኖራለች። እንዲህም የሚል አለ፣ ከ12ቱ ደቂቀ ነቢያት የሆነ የበራኪዮ ልጅ ዘካርያስ ይህ አይደለም፣ ያ አልተገደለም፣ በዕድሜው ዑረት በሚባል አገር ሞተ እንጂ። ሥጋውም በዚያ ያለ ጥፋት ተገኝቶ ቤተክርስቲያን ሰርተውለታል። የዚህ ዘካርያስ ግን ሥጋው አልተገኘችም፣ ስለመገደሉ የደሙ ድምፅ ምስክር ሆነ እንጂ። ደግሞም እንዲህ ተባለ፣ ሄሮድስ ሕፃናትን በገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ትወልዳለህ ብሎ ነግሮት ለዘካርያስ ልጅ ተወልዶለታልና ምናልባት ከእሱ ክርስቶስ ይሆናል አለው። ስለዚህ ሄሮድስ ሕፃኑን ዮሐንስን ይገሉት ዘንድ ወታደሮችን ላከ። ዘካርያስም ወታደሮችን እንዲህ አላቸው፣ ሕፃኑ እኔ ወደ ሌላ ቦታ ወስጄዋለሁ፣ ከእኔ ጋር መጥታችሁ ራሳችሁ ከዚያ ቦታ ወሰዱት። ወደ ቤተ መቅደስም እስካስገባቸው ድረስ ወታደሮቹ አብረውት መጡ። እርሱም ሕፃኑን ልጁን በመሠዊያው ጠርዝ ላይ አኑሮ ጸለየበት። ይህም ልጁን መወለድ የእግዚአብሔር መልአክ ለእርሱ የነገረበት ነው። ያን ጊዜም የእግዚአብሔር መልአክ ሕፃኑን
ዚፋታ ወደሚባል በረሃ ነጥቆ ወሰደው። ሕፃኑንም ባላገኙት ጊዜ አባቱን ዘካርያስን ገደሉት። ስለዚህም ጌታችን አይሁድን በቤተ መቅደስ መካከል የገደላችሁት የዘካርያስ ደም በላያችሁ ይደርሳል አላቸው። ለመገደሉ ምክንያት አይሁድ ናቸው። እንዲህ አለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ዕረፍቱ ለሊቀ ነቢያት ሙሴ። በዚችም ቀን የእግዚአብሔር ሰው የሆነ የዋህ ጻድቅ የነቢያት አለቃ ሙሴ ዕረፍቱ ነው። ይህ ነቢይ ነፍሱን ስለሳቸው አሳልፎ እስከ መስጠት ደርሶ ከእግዚአብሔር ወገኖች ጋር የደከመ ነው። እርሱም በግብፅ አገር በኤርትራ ባህርም ድንቆች ተአምራትን ያደረገ ነው። ይህም ስለ ፈርዖን ትእዛዝ ወላጆቹ በግብፅ ወንዝ ውስጥ በጣሉት ጊዜ ወጥታ ላሳደገችው ለፈርዖን ልጅ ለተርሙት ልጇ መባልን አልወደደም። እርሱ ፈርዖን የዕብራውያንን ወንዶች ልጆች ገሏቸው ዘንድ አዞ ነበርና፣ ባገኘችውም ጊዜ ለእርሷ ልጅ ሊሆናት ወስዳ በመልካም አስተዳደግ አሳደገችው። 40 ዓመትም በሆነው ጊዜ አንዱን ዕብራዊ የግብፅ ሰው የሆነ ሲያጠቃው አየ። ለዕብራዊውም ተበቅሎ ግብፃዊውን ገደለው። በማግስቱ ደግሞ 2 ዕብራውያን እርስ በራሳቸው ሲጣሉ አያቸው። ሊያስታርቃቸውና በመካከላቸውም ሰላምን ሊያደርግ ወደደ። አንዱ አመፀኛም ትላንት ግብፃዊውን እንደገደልከው ልትገለኝ ትሻለህን? አለው። ስለዚህም ነገር ሙሴ ፈርቶ ወደ ምድያም አገር ሸሸ። በዚያም ሚስት አግብቶ 2 ልጆችን ወለደ። በዚያም 40 ዓመት ኖረ። በጳጦስ ቁጥቋጥ ውስጥም እሳት እየነደደ ራእይን አየ። አይቶ ሊረዳ በቀረበ ጊዜ ጳጦስ በተባለ ቁጥቋጥ ውስጥ እግዚአብሔር ተናገረው። ወደ ግብፅ አገርም ሂዶ የእስራኤልን ልጆች ከዚያ እንዲያወጣቸው አዘዘው። ከዚያም በኋላ እግዚአብሔር በሙሴ እጅ በግብፃውያን ላይ 10 መቅሰፍቶችን አመጣ። መጀመሪያ የወንዙን ውሃ ደም ማድረግ፣ የመጨረሻው የግብፃውያን የበኩር ልጅ መግደል ነው። ከዚህም በኋላ ሕዝቡን ከግብፅ አገር አወጣቸው። የኤርትራንም ባህር ከፍሎ በውስጡ አሳለፋቸው። የባህሩንም ውሃ በጠላቶቻቸው በፈርዖንና በሰራዊቱ ላይ ገልብጦ አሰጠማቸው። ከዚህም በኋላ በምድረ በዳ ውስጥ 40 ዓመት ሙሉ መና አወረደላቸው፣ ውሃንም ከዓለት አፈለቀላቸው። ይህንንም ሁሉ በጎ ሥራ በዚህ በደግ ነቢይ ሙሴ እጅ እግዚአብሔር አደረገላቸው። እነርሱ ግን ይዘልፉት ነበር፣ ብዙ ጊዜም በድንጋይ ሊወግሩት ሽተው ነበር። እርሱ ግን በእነርሱ ላይ ልቡን አስፍቶ በመታገስ ስለ እርሳቸው ወደ እግዚአብሔር ይማልዳል። እርሱም አብዝቶ ከመውደዱ የተነሳ እግዚአብሔርን አቤቱ የዚህን ሕዝብ በደሉን ይቅር ካላልክ ከሕይወት መጽሐፍ ሰርዘኝ አለው። ሰው ከወዳጁ ጋር እንደሚነጋገር 570 ቃላትን ከእግዚአብሔር እንደተነጋገረ መጽሐፍ ምስክር ሆነ። የእስራኤል ልጆችም በሚያዩት ጊዜ እንዳይሞቱ ፊቱን እስከሸፈነ ድረስ በእግዚአብሔር በጌትነቱ ብርሃን ፊት በራ። 120 ዓመት የሆነ ዕድሜውም በተፈጸመለት ጊዜ ለአገልጋዩ ለነዌ ልጅ ለኢያሱ ሕዝቡን እርሱ እንደጠበቃቸው እንዲጠብቃቸው በእጁ ውስጥ እንዲያስረክበው እግዚአብሔር ሙሴን ለኢያሱ አስረክብ ብሎ አዘዘው። ሙሴም ኢያሱን ጠርቶ የእግዚአብሔር ትእዛዝ አዘዘው። ሕጉንም እንዲጠብቅ ሕዝቡንም ለኢያሱ በእጁ አስረከባቸው። ወደ ምድረ ርስትም እርሱ እንደሚያስገባቸው አረጋገጠለት። ሙሴም እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሰራውን ሁሉ ሰርቶ ካዘጋጀ በኋላ በተራራ ውስጥ አረፈ። በዚያም በመላእክት እጅ በስውር ተቀበረ። የእስራኤል ልጆች ወስደው እንዳያመልኩት እግዚአብሔር የሙሴን ሥጋ ሰወረ። በእስራኤልም ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን የሆነ ነቢይ እንደማይነሳ መጽሐፍ ምስክር ሆነ። ሰይጣንም የሙሴን ሥጋ ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፍ እንደመሰከረ የመላእክት አለቃ ቅዱስ ሚካኤል ገሰጸው፣ ከዚህም ሥራ ከለከለው። የእስራኤል ልጆችም 40 ቀን አለቀሱለት። በእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለዲማዲዮስ። በዚችም ቀን የከበረ ዲማዲዮስ ከግብፅ ደቡብ ደንጡ ከሚባል አውራጃ ደርሰባ ከሚሏት ከተማ በሰማዕትነት አረፈ። እርሱ ሁልጊዜ ወደ ቤተ ክርስቲያን ይገሰግሳል፣ ድሆችንና በሽተኞችን መጎብኘትንም ይወዳል። ብርሃናዊ ሰውም ተገልጦለት ሂዶ የሰማዕትነት አክሊልን እንዲቀበል አዘዘው። ሰማያዊ የሆነ ቃል ኪዳንንም ገባለት። በዚያም እጅግ ደስ አለው። አባቱንና እናቱንም ትቶ ከሀገሩ ወጣ። ስለከበረ ስሙ በሚቀበለው መከራ ውስጥ እርዳታ እንዲሰጠው እንዲያጸናው ወደ እግዚአብሔር ጸለየ። ወደ ሀገረ አትሪብም ሂዶ በመኮንኑ ፊት ክብር ይግባውና በጌታችን ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃይቶ የእስክንድሪያ አገረ ገዢ ወደሆነ ወደ ሉኪያኖስ ሰደደው።
በመርከቡም ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። በብዙ ደስታም አረጋግቶና አጽናንቶ ቃል ኪዳንን ሰጠው። ልቦናውም ፈጽሞ እጅግ ደስ አላት። መኮንኑ ሉኪያኖስም በጽኑ ስቃይ አሰቃይቶ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። የሀገሩ ሰዎች መጥተው ስጋውን ወሰዱ፣ ታላቅ ክብርንም አከበሩት። ከስጋውም ታላላቅ የሆኑ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለቂርቆስ ገዳማዊ። በዚችም ዕለት ምግቡ የአጋዘን ወተት የሆነ በዕረፍቱም ጊዜ ብዙ ተአምራትን ያደረገ የከበረ ገዳማዊ ቂርቆስ ዕረፍቱ ሆነ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ዕረፍቱ ለሉኪዮስ ሰማዕት። በዚችም ቀን የሰማዕት ሉኪዮስ መታሰቢያ ነው። ይህንንም ቅዱስ አንድ መኮንን ብዙ ጊዜ አሰቃይቶ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለ። ደግሞ የቅዱስ ኤርሚያስና የቅዱስ ዮሐንስ፣ የቅዱሳን አንዲዮና፣ የኤልያስ፣ የመነኩስ አሞንም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መስከረም 8 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ